ሰላም የአውታር ቤተሰቦች እንዴት ናችሁ? ዛሬ በአምስተኛው ቀን ወይም በአምስተኛው ክፍላችን ተገናኝተናል። መቼም ፕሮግራሙ እንደተመቻችሁ ተስፋ አደርጋለሁ። ባለፉት ክፍሎቻችን የአንድነትን ትርጉም በሃይማኖት በተፈጥሮና በአባቶቻችን ጥበብ ውስጥ እንፈልግ ቆይተናል። ዛሬ ደግሞ ሐሳባችንን ወደ ተጨባጭ ዓለም እናዞራለን። ሀገርን ከሀገር ትልቅ የሚያደርጋት ከውድቀት የሚያነሳትና ወደ ማማ የሚያወጣት ምንድነው? የጦር መሳሪያ ብዛት፣ የተፈጥሮ ማዕድን ወይስ የገንዘብ ክምችት የሚለውን እናያለን። ታሪክ በግልጽ እንደሚነግረን የአንድ ሀገር ትልቁ ጉልበቷ ህዝቦቿ በአንድ ልብ መሰለፋቸው ነው። ዛሬ ከውድቀትና ከመበታተን ተነስተው በአንድነት ዓለምን ያስገረሙ ሶስት ታላላቅ ሀገራትን እናያለን። በመጀመሪያው እናንተም ወደምታውቋት በቅርብ ጊዜ ተነስታ አሁን የአፍሪካ ጽዱና ትልቅ ከተማ ትልቅ ሀገር ለመሆን የበቃችውን ሩዋንዳን እናያለን። በ1990ዎቹ መጀመሪያ አካባቢ በሩዋንዳ ምድር ምን እንደተፈጠረ ሁሉም ያውቃል። የዘር ጥላቻ፣ መከፋፈልና እኔ እበልጣለሁ የሚል እብሪት ሀገሪቱን ወደ ደም ባርነት ቀየራት። በመቶ ቀናት ውስጥ ብቻ ወደ 1 ሚሊዮን የሚጠጉ ንጹሃን ዜጎች በገዛ ወንድሞቻቸው ተጨፈጨፉ። በወቅቱ ዓለም ሁሉ ሩዋንዳ የምትባል ሀገር አከተመላት ብሎ ደምድሞ ነበር። ነገር ግን ሩዋንዳውያን ከዚህ አስከፊ መከራ ትልቅ ትምህርት ወሰዱ። መከፋፈል መጨረሻው ጥፋትና ሞት መሆኑን በተግባር ስላዩ ፊታቸውን ወደ አንድነት አዞሩ። ኦሞጋንዳ የሚል አስገራሚ የጋራ ስራ ባህል አምጥተው ከፕሬዝዳንቱ ጀምሮ እስከ ተራው ዜጋ በየወሩ እየወጡ አካባቢያቸውን ማጽዳት፣ መገንባትና ማልማት ጀመሩ። ዛሬ ሩዋንዳ የአፍሪካ የጽዳትና የሰላም ተምሳሌት፣ የቴክኖሎጂና የእድገት ተምሳሌ ሆናለች። ከሞትና ከደም መፍሰስ የተነሳችው በመሳሪያ ሳይሆን ህዝቧ አንድ ነን ብሎ ስለወሰነ ብቻ ነው። ቀጥሎ ደግሞ ወደ ጃፓን እንጓዝ። በሁለተኛው ዓለም ጦርነት ጃፓን በታሪክ ታይቶ በማይታወቅ ሁኔታ በሁለት ከተሞቿ ላይ የአቶሚክ ቦምብ ወድቆባት መሬቷ፣ ህዝቧና ኢኮኖሚዋ አመድ ሆኖ ነበር። ሀገሪቱ ሙሉ በሙሉ ወደመች። ነገር ግን ጃፓኖች የሚባል ጥልቅ የሆነ የአንድነትና የስምምነት ባህል አላቸው። ከግለሰብ ፍላጎት ይልቅ የህብረተሰቡና የሀገር ጥቅም ይበልጣል ብለው አጥብቀው ያምናሉ። በዛ በፈረሰና አመድ በሆነ መሬት ላይ እርስ በርስ ከመወነጃጀል ይልቅ እጅ ለእጅ ተያይዘው ፍርስራሹን አጸዱ። ሌት ከቀን በአንድነት ሰሩ። ዛሬ ጃፓን በቴክኖሎጂ በስነ ስርዓትና በኢኮኖሚ በስነ ምግባር የዓለም ሀያል ከሆኑ ሀገራት አንዷ ናት። እንደውም ቀዳሚ ናት። ጃፓን ያደገችው መሬቷ ማዕድን ስለሞላው ሳይሆን ህዝቧ አንድ ሰው እንዳንድ ሰው ማሰብ እና መስራት ስለቻለ ነው። ሌላኛው ደግሞ ወደ ሩቅ ምስራቋ ኮከብ የቅርብ ጊዜ የሁሉም አይን ማረፊያ ወደ ሆነችው ወደ ተባበሩት አረብ ኤምሬት እንበራለን። ከ50 እና ከ60 ዓመታት በፊት ዱባይና አቡዳቢ ጭር ያሉ በረሃዎች ነበሩ። በዚያ በረሃ ውስጥ የሚኖሩ የተበታተኑ በውሃና በግመል ግጦሽ ምክንያት እርስ በርስ የሚጋጩ የነገድና የጎሳ መሪዎች ነበሩ። ነገር ግን ሼክ ዛይድ የሚባሉ አርቆ አሳቢ መሪ ተነሱና ተበታትነን በበረሃ ከምንቀር ስለምን ተነፍሰው አየርና ስለምን ጠጣው ውሃ እየተጣላን ከምንሞት አንድ ሆነን ለምን ታላቅ ሀገር አንገነባም አሉ። የየራሳቸው አስተዳደር የነበራቸውን 7ቱን ኤምሬቶች አሳምነው አንድ አደረጉ። ያ አሸዋና በረሃ የነበረ ግመል ብቻ ይጓዝበት የነበረ ቦታ ዛሬ በዓለም ላይ ካሉ እጅግ ዘመናዊ ሀብታምና የቱሪስት መዳረሻ ከተሞች አንዱ ሆነ። ሚስጥሩ ነዳጅ ማግኘት ብቻ አይደለም። ነዳጅ ኑሯቸው የተበታተኑና በጦርነት የሚታመሱ ብዙ ሀገራት አሉ። ትልቁ ሚስጥር አረቦች አንድነትን መምረጣቸው ነው። ወደ ራሳችን ሀገር ወደ ኢትዮጵያ ስንመለስ
እኛኮ ከነዚህ ሀገራት የሚበልጥ የከበረ እንደ እንቁ የሚያበራ ትልቅ ታሪክ አለ። የአድዋ ድል የዓለም ጥቁር ህዝቦች ኩራት የሆነው ኢትዮጵያውያን ቋንቋ ዘርና ሃይማኖት ሳይከፋፍለን ከጫፍ እስከ ጫፍ በአንድነት ስለዘመቱ ነበር ጣሊያንን አውሮፓን ብሎም ነጭን በሙሉ ያሸነፍነው። ነገር ግን ዛሬ ያንን የአንድነት ታሪካችን ረስተን እንዳሮጌው ሩዋንዳ በዘርና በመንደር ተከፋፍለን እንደ ጥንቶቹ አረቦቹ በየጎሳ በየብሔር ተከፋፍለን ተቧርነን እንገኛለን። ሩዋንዳ ከደም መፍሰስ ተምራ በአንድነት ካደገች፣ ጃፓን ከአመድ ተነሳ ኃያል ከሆነች፣ አረቦች ከበረሃ ተነስተው ገነትን ከገነቡ፣ እኛ ከገነት በሆነች በምድር ላይ ለምን ሲኦልን እንፈጥራለን? ለምን እንከፋፈላለን? ስንት ሀገር ልንገነባ ነው? እስቲ ራሳችንን ጠይቅ። ስንት ሀገር ልንገነባ ነው? አንዲት ሀገር አፍርሰን ብዙ ሀገሮችን ከምንገነባው ይልቅ ብዙ ስቴቶችን መስርተን አንዲት ሀገር ብንገነባ አይሻልም? መፍትሄው አንድና አንድ ብቻ ነው። ወደ መነሻችን ወደ ኃያልነታችን ወደ አንድነታችን መመለስ። የዛሬው ክፍላችን ከዚህ ላይ ጨርሰናል። በቀጣዩ ወይም በስድስተኛው ክፍላችን ከሀገርና ከዓለም ከህብረተሰብ ወረድ ብለን ወደ ራሳችን ውስጣዊ ህይወት እንገባለን። አንድ ግለሰብ ራሱን እንዴት አንድ ያደርጋል? የአካል የአእምሮና የመንፈስ ውህደት ምንድነው? ውስጣዊ ሰላምና አንድነት የሌለው ሰው ከሌላው ጋር አንድ መሆን አይችልምና ይህን ጥልቅ የግለሰብ አንድነት ሚስጥር እናያለን። ይህንን ወሳኝ ጉዞ አብረን እንድንቀጥል ቪዲዮን ላይክ በማድረግ ሐሳባችሁን በኮሜንት በማካፈልና ለሌሎችም ሼር በማድረግ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። አብረን ውቅያኖስ እንሁን። ታላቅ ሀገር እንገንባ። ታላቅ ህዝብ እንሁን። አመሰግናለሁ።